ዛሬ የሚስቶቻችንን ሚስጥር ላባክን ነው። ይቅርታ። ሴት ስትበሳጭ ብዙውን ጊዜ የምትናገረው ነገር ከልብ አይደለም። እቅፍ ስታደርጋት ትረጋጋለች። ለሴት በጣም ከባዱ ጊዜ ከምትወደው ወንድ ስትርቅ ነው። ይህም በጣም ጥልቅ ሐዘን ውስጥ ይከታታል። ካጠገቧ አትራቅ። ሴት ወንድን ለማመን ጊዜ ይወስድባታል። ያንን እምነት ከሰበርክ ይቅር ለማለት ሊከብዳት ይችላል። ሴት ልክ እንደ አበባ ናት። ሁል ጊዜ እንክብካቤ ትፈልጋለች። ከሕይወትህ ጠውልጋ እንዳጠፋ በአግባቡ ያዛት። ሴቶች የደረሰባቸውን ጉዳት በጥልቀት ያስታውሳሉ። ስለዚህ ጎጂ ነገሮችን ከመናገር ተቆጠብ እና ሁል ጊዜም ውደዳቸው። አብዛኞቹ ሴቶች መደነቅንና መወደድን ይፈልጋሉ። ሁል ጊዜ እንደ ልዩ አድርገህ እያት። ይህ የሚፈልጉት ነገር ነው። እያንዳንዷ ሴት የራሷ የሆነ ልዩ ባህሪ ያላት። መገኘቷን ላታስተውል ትችላለህ። ስትሄድ ግን አለመኖሯ ይሰማሃልና ተጠንቀቅ። ሴት ልጅ የምትወድ ከሆነ አንተን ለማስደሰት ብዙ ነገሮችን ታደርጋለች። ነገር ግን ስሜቷን አታስገድዳትም። ሴትን ካልተንከባከብካት የሚንከባከባት ሌላ ሰው ልትፈልግ ትችላለች። አስታውስ፣ አንተን የመረጠችህ በምክንያት ነው። ሴት በእውነት የምትወድ ከሆነ ገንዘብ ልትጠይቅህ ልታፍር ትችላለች። ይህ አሳቢ ባህሪዋ ነው ልዩ የሚያደርጋት። በሕይወትህ ጥሩ ሴት ካለችህ አድንቃት። እሷ እንደ ውድ ጌጥ ናት። ሌሎች ብዙዎች እንደሷ ያለችውን ስለሚመኙ እንደ ቀላል ነገር አትያት። ከእያንዳንዱ ስኬታማ ወንድ ጀርባ ብዙውን ጊዜ ጥሩና ታማኝ ሴት አለች።